ይፋ የተደረጉት የፔንታጎን ሰነዶች ምን ይዘዋል? የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመንግሥት እጅ የሚገኙና ከምድር ውጭ ያሉ ሕይወት ያላቸው ፍጥረታትን እንዲሁም ያልታወቁ በራሪ አካላትን ጋር የተያያዙ ምስጢራዊ ፋይሎች ለሕዝብ ይፋ እንዲሆኑ ትዕዛዝ በሰጡት መሠረት ትላንት ይፋ ተደርጓል። መረጃው በሀገሪቱ የመከላከያ ሚኒስቴር በኩል በዋር ጊዮል በሚል አድራሻ ነው ይፋ የተደረገው። በዚህ ድረገጽ በምስክር ተይዘው የነበሩ የጊያፕ መረጃዎች ተካተውበታል። ለመጀመሪያ ጊዜ ለሕዝብ ይፋ የሆኑ ቪዲዮዎች፣ ፎቶግራፎች እና በአሜሪካ መንግሥት የተሰበሰቡ ሰነዶች ይገኙበታል። ሰነዶቹ ምን ይዘዋል? በ1965 በተካሄደው ጄሚኒ 7 ጄላይን 7 የህዋ ተልእኮ ላይ ጠፈርተኛው ፍራንክ ቦማን ከቁጥጥር ማዕከሉ ጋር ያደረገው የድምፅ ንግግር በሰነዱ ተካቷል። በዚህ ንግግር ላይ በትሪሊዮኖች የሚቆጠሩ ጥቃቅን ቅንጣቶች በመንኮራኩሩ ግራ በኩል መመልከቱን ገልጾ ነበር። የአሜሪካ የጦር አውሮፕላኖች በመካከለኛው ምስራቅ በተለይም በኢራቅ እና ሶሪያ ላይ ሲበሩ የቀረጿቸው የቪዲዮ ምስሎች ይፋ ሆነዋል። በቪዲዮዎቹ ላይ ክብ ቅርጽ ያላቸውና በከፍተኛ ፍጥነት የሚምዘገዘጉ አካላት ታይተዋል። የአፖሎ 11 ጠፈርተኛ በዝ አልድሪን በ1969 በሰጠው ቃል በጨረቃ ጉዞ ወቅት ለማስረዳት የሚከብዱ ነገሮችን ተመልክቷል። አንዳች የብርሃን ምንጭ ተመልክቻለሁ፣ ምናልባት ጨረራ ሊሆን ይችላል ብለን ወስደነዋል ብሏል። በ1969 ጨረቃ ላይ የተራመደው እና የአፖሎ 12 አባል የነበረው ጠፈርተኛ አለን ቢን የብርሃን ቅንጣቶች እና ጨረሮች መመልከቱን ተናግሯል። እነዚህ የብርሃን ፍንጥቅጣቂዎች ከጨረቃ ያመለጡ እንደሚመስሉ ገልጾ ህዋ ላይ ሲንሳፈፉ ነበርም ብሏል። በ1972 በአፖሎ 17 ተልእኮ ውስጥ የነበሩ ሁለት ጠፈርተኞች መንኮራኩር ውስጥ ሳሉ የብርሃን ነጸብራቅ ማየታቸውን ገልጸዋል። በ1957 ኤፍቢአይ ቃለ መጠይቅ ያደረገለት ግለሰብ ትልቅ ክብ ተንቀሳቃሽ አካል ከምድር ሲነሳ መመልከቱን ገልጿል። በ2023 በተደረገ ቃለ መጠይቅ ከደማቅ ብርሃን የሚወጣ ብረታማ ቁስ ሲንሳፈፍ ማየቱን አንድ አሜሪካዊ ገልጿል። በ2022 የተቀረጸ ተንቀሳቃሽ ምስል በትክክል የት እንደሆነ ባልታወቀ የመካከለኛው ምስራቅ አካባቢ ክብ ቅርጽ ያለው ቁስ ከግራ ወደ ቀኝ ሲንቀሳቀስ ያሳያል። ምናልባት ሚሳኤል ሊሆን ይችላል የሚል መግለጫ ከተንቀሳቃሽ ምስሉ ጋር ተያይዞ ቀርቧል። ከኢራቅ፣ ከሶሪያ እና ከተባበሩት አረብ ኤምሬቶች የተገኙ ተንቀሳቃሽ ምስሎች ከእምነታቸው ያልተለየ እንግዳ ክስተቶች በሚል ተቀምጠዋል። ፔንታጎን ግንቦት 1 ቀን 2018